ዛሬ ይሄን ቪዲዮ ጀምሩ ሁላችሁንም የኔን ሰብስክራይበሮች ላስቸግራችሁ ነው 22200ቻችሁንም ላስቸግራችሁ ፈልጋለሁ ምክንያቱም ሰሞኑን ቪዲዮቼ እየታዩልኝ አይደለም ስላችሁ 10 ደቂቃ 15 ደቂቃ ቪዲዮ ሰራለሁ 1 ደቂቃ እንኳን አይታይልኝምና እናንተ ፈቅዳችሁ ወዳችሁ የኔን ቻናል ሰብስክራይብ አድርጋችሁ እናያለን እንከተላለን በመታወራው ነገር ላይ ሐሳብ አስተያየታችንን እንሰጣለን ጥሩ ከሰራ እናበረታታለን ብላችሁ ተከተላችሁኝ የኔ ሰብስክራይበሮቼ በተቀላላ ይሄ ቪዲዮ ለእናንተ ነው ቢያንስ ቪዲዮን ሲጀምሩ ሁሌም ቢያንስ መለቃቸው ቪዲዮዎች ስታዩ ቢያንስ 2 ደቂቃና ከዛ በላይ በታዩልኝ YouTube የኔን ቪዲዮ ለብዙ ሰው ያዳርሳል ጥሩ ነው ኢንጌጅመንቱም አሪፍ ነው ብሎም ለብዙ ሰው ያዳርስልኛል ማለት ነው ይሄን መላችሁ እኔ ወዳችሁ ለምትከተሉኝ የኔ ሰብስክራይበሮች ነው እናንተ በጣም ስለምወዳችሁ እቺን ትንሽ ነገር ደግሞ ዛሬ እንድትተባበሩኝ በትህትና ጠይቃችኋለሁ ሰላም እንዴት ናችሁ ውድ ቻናሌ ቤተሰቦች ዛሬም በአዲስ ቪዲዮ ተመልሼ መጥቼላችኋለሁ እንዴት ናችሁልኝ እኔ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ እናንተም በያላችሁበት የዓለም ዳርቻ በያላችሁበት ሀገር ሰላማችሁ ብዝት ይበልልኝ እግዚአብሔር አምላክ ምኞታችሁን አሳክቶ ሐሳባችሁን አሳክቶ እናንተ ደስተኛ ሆናችሁ እናንተ በጤና ኖራችሁ ለሀገራችሁ ለምድራችሁ ያብቃችሁ ላለው ቻናሌን ሰብስክራይብ አላደረጋችሁ አሁኑን ሰብስክራይብ አድርጉ ሁላችሁም ላይክ አድርጉልኝ ሐሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡ ፈልጋለሁ ብዙ ጊዜ ማወራው ስለና አብርሃም ስለነ ሩታ ስለመላው ግሬስ ፋሚሊ ነው ኮንተንት በጠቅላላና በራሲ ኮንተንት ተመጣጣለው ማይቀር ነገር ነው ሁሌም ስለና አብርሃም ያወራው ስለነ ሩታ ያወራው አልቀጥልም በራሲ ኮንተንት በራሲ አይዲያ በጣም ብዙ ማሰባቸው ነገሮች አሉ በዚህ ቻናል በጣም ብዙ ማሳካት የምፈልጋቸው ነገሮች አሉ እና እነዛ ነገሮች እንዳደርግ ደግሞ ይሄ አካውንት ማደግ አለበት ይሄ ቻናል ማደግ አለበት ትልቅ ደረጃ መድረስ አለበት እኔም ደግሞ ተበረታትቼ ከዚህም ቻናል በማገኘው ኢንካም ብዙ ነገሮችን አስቤያለሁ በጣም ብዙ ነገሮች የሰውን ህይወት የሚለውጥ አልፎም ተርፎም ሀገራችን ላይ በጣም ብዙ መታየት አለባቸው የማስባቸው ባህላት አሉ ሀገራት አሉና ብዙ ማስባቸው ኮንተንቶች አሉና ያን ነገር ደግሞ ምናሳካው ያን ነገር ደግሞ ምናየው ቻናሉ አድጎ አሪፍ ኢንካም እኔም ማግኘት ሲችል ከዛ በኋላ ራሱ ቻናሉ ደግሞ ወጥቶ ያለ ማንም ድጋፍ ጥሩ ቪዲዮዎችን መስራት ይችላል ማለት ነው እና ከልብ ነው ማመሰግናችሁ ዛሬ ማውራት የምፈልገው ከዚህ ሐሳብ ስንወጣ ስለነ ሩታ ደግሞ ማውራት የምፈልጋቸው ብዙ ሐሳቦች አሉ በዚህ አጋጣሚ እንደው መናገር የምፈልገው ስለ ሩታም ነው ሩታ በጣም ቀልብ ያላት በጣም ንጹህ ልብ ያላት ሴት ናት ይሄን ማየት የምትችሉት ዳኒ በቅርብ ከአንድ ወር በፊት ብናየው ሩታን ብዙ ነገር ለማድረግ እየታገለ የነበረ ልጅ ነው ሩታን በሰው ዘንድ እንድትጠላ በሰው ዘንድ ያላትን ተቀባይነት እንዲያጣ ብዙ ነገር ሲያደርግ የነበረ ልጅ ነው እሱ እናንተ ታውቁታላችሁ ከናንተ የተደበቀ የተሰወረ ነገር የለምና ማለት ነው አሁን ላይ ሩታን እንደመደገፍ ከነሱ ጋር እንደመቆም አይነት ነገር አድርጎ ሲመጣ ሩታ በፈገግታ የተቀበለችው ምክንያቱም ውስጧ ላይ ክፋት ስለሌለ ማለት ነው ያኔ እንደዚህ አድርገኝ የለ እንዴ ማለት ትችል ነበር ግን ውስጧ ላይ ክፋትም ሆነ ምቀኝነት ስለሌለባት ዳኒንም ማስቀየም መናገርም ስለማትፈልግ ነው ቪዲዮን የሰረች ያለችውና በዚህ አጋጣሚ ንጹህ ልብ ያላት ድንቅ ሴት ናት እኔ እስካሁን ካየዋቸው በተለይ ከግሬስ ፋሚሊ ውስጥ ካየሁት ሰው መሃል ሩታ በጣም ንጹህ ልብ ያላት ጠንካራ ሴት የውሃ ይሄ ለቪዲዮ ለምናገረው ብሪል እንደዚህ አይነት ሰው ናት እኔ በቅርበትም ስለማቃት ማለት ነው ከአንዴም ሁለቴ አዲስ አበባ አግኝቻታለሁና እጅግ የምታስደንቅ አስተሳሰቧ ከቪዲዮ በላይ ደግሞ እንደው ኖርማል ብታቋት በአካል ብታቋት ደግሞ እጅግ ለሰው ልጅ አክብሮት ያላት ትህትናዋ የሚያስቀና እጅግ ድንቅ ሴት ናትና በዚህ አጋጣሚ እዚህ ድረስ ያያችሁኝ ያላችሁ ሰዎች ካላችሁ ከልብ አመሰግናለሁ እናንተ የእውነተኛ የኔ ቤተሰቦች ናችሁና ከልብ አመሰግናለሁ ሩታ እንደምታውቋት ሚዲያ ላይ ያላትም ገጽታ አሪፍ ነው ኖርማል ህይወቷ ላይ ያላት ገጽታ ደግሞ እንደዛው ተመሳሳይ ሆኖ የሚቀጥል በጣም ጥሩ ልብ ያላት ሴት ናትና ሩታዬ ይሄን ነገር እግዚአብሔር ካንቺ አይንጠቀው እግዚአብሔር ካንቺ አንሰው ይሄ መልካምነትሽ ይሄ ጥሩነትሽ ሄዶ ኋላ ላይ ይከፍልሻል ማለት መልካምነት ለራስ ስለሆነ ማለት ነው እና እንዲቀጥል ነው የምፈልገው
በዛ አጋጣሚ አብርሃም ክፉ ነው እያልኩ አይደለም። አብርሃምም በጣም ጥሩ ሰው ነው። ብዙ ነገሮችን ለብዙ ሰዎች ለብዙ ወጣቶች ህይወት መለወጥ መንስኤ ነው። አቤላንም ጨምሮ አጠገቡ ያሉ ሰዎች በጠቅላላ ህይወት የለወጠ ልጅ ነው። በጣም ጥሩ ልብ ያለው ልጅ ነው። አሁን ላይ ባለው ያው ሁሉም ሰው በሁሉም ነገር ላይ ፐርፌክት ይሆናል ብለን መጠበቅ የለብንም። ሁሉም ነገር ላይ ፐርፌክት መሆን አንችልም። ደካማ የሚባል ጎን አለን በህይወታችን ላይ ደካማ ጎኖች አሉን። አንዱ ነገር ላይ ጥሩ ስንሆን አንዱ ነገር ላይ ሜቢ ደካማ ልንሆን እንችላለን። እና አብርሃም በፍቅር ህይወቱ ላይ ደካማ ነው ብዬ አስባለሁ። ከምንም በላይ ሌላ ነገሩ ላይ ፐርፌክት ነው። ልጁ ባህሪው አሪፍ ነው። ውስጡ አሪፍ ነው። የዋህ ነው። ምስኪን ነው አብርሃም። ይሄን ለቪዲዮ አይደለም የማወራው፣ ሪሊ ያያዋቸው ነገሮች ነው የማወራው። እና ብዙ ወጣቶችን ህይወት ለውጧል። የብዙ ወጣቶች ህይወት መለወጥ መንስኤ ሆኗል። ይሄ ደግሞ ትልቅ ነገር ነው። እንደ አንድ ወጣት ስታዩት በህይወቱ በጣም ብዙ ነገሮችን ያሳካ ሰው ነው። በፍቅር ህይወቱ ላይ ግን ፌል አድርጓል ብዬ የማምን ሰው ነኝ። ምክንያቱም ከአንድም 3-4 ሴቶችን ህይወቱ ላይ ያስገብቷል። ያም ደግሞ በሚዲያ ላይ ወጥቶ ብዙ ትችቶችን ብዙ ነገሮችን አስነስተዋል። እና በፍቅር ህይወቱ ላይ ስኬታማ ነው ብዬ አላምንም። አብርሃም አዘ ፐርሰናል በጣም ጥሩ ሰው፣ በጣም መልካም ሰው፣ የሰውን ውድቀት የማይመኝ ሁሌም የሰውን ከፍታ ብቻ የሚመኝ ሰው ነው። ሄርሜላንም ታውቁታላችሁ። ሄርሜላ ማንም ሳያውቃት ማንም በማያውቃት ጊዜ እሱ ህይወት ላይ መጣ። ይኸው አሁን 100,000 ሰብስክራይበር ከእናንተ ጋር ገብታለች። እና ይሄ ማለት ደግሞ ልጁ ምንም ክፋት እንደሌለበት የሚያሳይ አንድ መንገድ፣ የሰውን ስኬት የሚፈልግ ሰው ልጅ ተለውጦ ራሱንም ረድቶ ቤተሰቦችንም ረድቶ ሀገርንም እንዲለውጥ የሚፈልግ ልጅ ነውና አብርሃም በዚህ አጋጣሚ እኔ አልጠላህም። በጣም ወዶ ወንድሜ ፐርሰናል ታውቃለህ። እኔ እናንተ ያለን ግንኙነት እኔ እናንተ አንጠላላም። እንደ ወንድም ነው ምክሬንም ሳስተላልፍ ያለሁትና የዛሬ ቪዲዮ ላይ ምንም የተለየ ነገር ላወራልኝ ፈለኩት። ብቻ ግን በእንዲያ ነገር ላይ ነው መቀጠል የምፈልገው። በእንዲያ ነገር ላይ ነው እኔ ማድረግ የምፈልገውና ጠቅላላም ደግሞ ሰብስክራይበሮቼ ከነ አብርሃም ቤተሰብ የመጣችሁ ስለሆነ ከነ ሩታ ቤተሰብ የመጣችሁ ስለሆነ አትሊስት በዚህ ሰዓት ሌላ ኮንተንት ብጀምርም አታዩኝም። እርግጠኛ ሆኜ ልንገራችሁ፣ በመሃል ጀምሬም ፕራይቬት ያደረኳቸው ቪዲዮዎች አሉና እንደማታዩኝ እርግጠኛ ስለሆንኩ ነው ይሄን ኮንተንት የምሰራውና አዲስ ኮንተንት ጀምራለሁ። ግን ጀምረው 50,000 ሰብስክራይበርስ ስገባ ነው። ይሄን ደግሞ እንደምታሳኩት እርግጠኛ 100% እርግጠኛ ሆኜ ለእናንተ መነግራችሁ። በቅርቡ 50,000 እንገባለን። እኔም የራሴን ኮንተንት ጀምራለሁ። ብዙ ማሳካት ብዙ መሰራቸው ኮንተንቶች አሉ። ይሄን ዝም ብዬ አሁን ለቪዲዮ ብዬ የማወራው ነገር አይደለም። በጣም ብዙ ማሳካቸው ነገሮች አሉና ይሄ ደግሞ አብሮነታችሁ ከኔ ጋር ሲቀጥል አሁን እንዳላችሁት መጠን ከዚህ በኋላም ደግሞ ተበረታትቼ እንድሰራ ሁላችሁም ካጠገቤ ስትሆኑ ነው ይሄ ሁሉ ነገር የሚሳካውና ለምታሳዩን ሰፖርት ለምታሳዩን ነገር በጠቅላላ ከልብ ላመሰግናችሁ ፈልጋለሁ። መላው የግሬስ ፋሚሊ አብርሃምን ተከትላችሁ መታችሁ እኔ ሰብስክራይብ ያደረጋችሁኝ የሩታም ወዳጆች በጠቅላላ መታችሁ እኔ ሰብስክራይብ ያደረጋችሁኝ ከልብ ላመሰግናችሁ ፈልጋለሁ። ይሄ ቪዲዮ ምንም አይደለም የምስጋናና እናንተ ሰፖርት እንድታደርጉኝ የተሰራ ቪዲዮ ነው። እና ተምኔልም ሜቢ ሌላ ነገር ቀላቅዬ ሊሆን ይችላል። ይሄን ቪዲዮ የሰራሁት ሌላ ነገር አድርጌ ይሆናል። ምክንያቱም እንደዛ ካልተደረገ የኔን ቻናል ገብቶ ስለማያዩ ነው። እና ይሄን ቪዲዮ እንደምትከታተሉት ሁላችሁም ከልብ አመሰግናችኋለሁ። 50,000 በቅርቡ እንገባለን። ከእናንተ ጋር ከእግዚአብሔር ጋር እንገባለን። ይሄን ቪዲዮ የምታዩት ሁላችሁም በየፔጃችሁ ላይ በየኢሜላችሁ ላይ አሁን ዩቲዩብ የምታዩበት ኢሜል ሁላችሁም ሼር ብታደርጉልኝ ደግሞ በጣም ብዙ ሰዎች ጋር ይደርሳል ብዬ አምናለሁ። ከልብ አመሰግናለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁ ስለሆናችሁ ቴንኪዩ ለማለት ወዳለሁ። በቀጣይ ደግሞ በደንብ እንሰራለን። የዛ ሰው ይበለን። አመሰግናለሁ።